ጥበቡ የምድረ በዳው እረኛ የተሰኘውን መጽሐፍ ያነበቡ ሰዎች ምን ይላሉ? ጥበቡ የምድረ በዳው እረኛ ይላል። የማን ጥበብ? ይሄ የምድረ በዳው እረኛስ ማን ነው? ካንቺ በፊት የተሰዉ ብዙ አሉ ለወንጌል እንደኔና እንዳንቺ በነፃነት ዘመን ያልተፈጠሩ ከኛ በፊት ብዙ አሉ የተሰዉ ለወንጌል እንደኛ በነፃነት ዘመን ያልተፈጠሩ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ሊሻን አጎናፍር ነኝ። በዛሬው ዕለት ይዤላችሁ የምቀርበው ካለፈው የቀጠለ ጥበቡ የምድረ በዳው እረኛ በተሰኘው መጽሐፍ ዙሪያ የተደረገ ውይይትንና የአንባቢያን አስተያየትን ነው። ለመሆኑ ጥበቡ የምድረ በዳው እረኛ የተሰኘው መጽሐፍ ወቅታዊ ነው? ለአንባቢያንስ የሚጠቅም እሴት በውስጡ ይገኛል? ለዚህና ለመሳሰለው ጥያቄ እንግዶቼ መልሳላቸው። ከክቡራን እንግዶቼ ጋር አብራችሁን እንድትቆዩ በትህትና እጋብዛለሁ። በነፍሳቸው የጨከኑት በስጋቸው ያከበሩት አይገኝም አክሊላቸው በሰማይ ነው ክፍያቸው። አቤት የሮጡለትን ያዩታል። እኔ በአንድ በሁለት ሶስት ነገሮች በጣም ወቅታዊ የሆነ እግዚአብሔር ለጊዜው የሚሆን መልእክት አድርጎ የላከው መጽሐፍ እንደሆነ ነው ለልቤ የተገነዘብኩት። አንዱ ምንድነው? እንደ አንዳንዶቻችሁ የተለያየ ስፍራ በተለያየ ጊዜ ለወንጌል አገልግሎት ተወጣለሁኝ፣ ከብዙ ሰዎች ጋር አነጋግራለሁኝ፣ የተለያዩ እግዚአብሔር ልቤ ያስቀመጣቸውን መልእክቶች አቀርባለሁኝ። አንዱ ከነኚህ ሁኔታዎች የተገነዘብኩት ዛሬ ሰው በተለያየ ብዙ ሰው በተለያዩ ችግሮችና ፈተና ውስጥ መኖሩ የማያጠራጥር ነው። ሁላችንም በየቤታችን እሳት አለ። ሁላችንም በየቤታችን የህይወት መስቀል አለ። እንደነ ሊሻንና እንደነ ዶክተር ጥበቡ ገዝፎ የሚታይ ላይሆን ይችላል። ግን ማንም ሰው ከእንደዚህ አይነቱ ሐሳብና ሁኔታ ነፃ ነው ብዬ አልልም። ዛሬ ከጤና ጋር የተያዘ ችግርና ፈተና ያለባቸው ብዙ የምናውቃቸው የቅርብ ወንድሞችና እህቶች አሉ። ብዙ ሰዎች አሉ፣ በዚህ ሀገርም በውጭ ሀገርም በኑሮ ፈተና ላይ የተቀመጡ እጅግ የበዙ። ምናልባት በአንድ ቤተክርስቲያን ውስጥ አብዛኛው በኑሮ ፈተናና በህይወት ትግል ውስጥ የተቀመጠ ሰው ነው ያለው። እግዚአብሔርን ለማየት የሚቸገር፣ ከእግዚአብሔር ጋር ሙግት ያለው፣ እግዚአብሔርን ለማየት ሁሉ ጊዜ የሚጮህ የህይወቱን ቆቅልሽና ጥያቄ የሚሆንበት ብዙ ሰዎች አሉ። በትዳራቸው የተለያየ ችግር የሚገጥማቸው አሉ። የእምነት ፈተና ውስጥ ያሉ ሰዎች አሉ። እኔ እግዚአብሔር ለእንደነኚህ አይነቱ ለበዙ ሰዎች ዛሬ መፍትሄ የሚሆን መጽሐፍ መልእክት ያዘጋጀ ይመስለኛል። አንዱ የተረዳሁት ነው። ምናልባትም ይሄንን ማንረዳው አንዳችንና አንዳችን ዛሬ ሁሉም በየቤቱ ባለው ሰዓት የተያዘ ስለሆነ አንዱ በምን ላይ እንዳለ ሌሎቻችን የመረዳት እና የቅርበት ሁኔታ ስለሌለን ሁላችንም የተስማማንና የተመቻቸልን ሰዎች ሁሉም በእንደዛ አይነቱ መንገድ የሚኖሩ ይመስለናል። ቅድም እንዳልኩት እኮ ይህንን መጽሐፍ አንብቤ በመጨረስበት ጊዜ ዶክተር ጥበቡንና ሊሻንን አላቃቸውም። ይሄ ብቻ አይደለም፣ ለህይወቴም ትልቅ የሆነ ቻሌንጅ መጣብኝ እንዳልኩ። ስለዚህ ይህ መጽሐፍ ለእንደነኛ አይነቱ ሁሉ ፈውስ ነው፣ ወቅታዊ ነው። አንድ የክርስትና ህይወት እግዚአብሔርን መስሎ መኖር፣ በእግዚአብሔር ፈቃድ ውስጥ ማደር ሊያመጡና ሊያስከትሉ የሚችሉትን መስዋዕትነትና ሁኔታዎች በሚገባ ለመገንዘብ የሚያስችለን ለጊዜው ለሚነሱ ጥያቄዎች ለብዙዎቻችን ማስተማሪያ የሚሆን መጽሐፍ ይመስለኛል። ይህ መጽሐፍ እንደ አንድ አምድ የሆነ ምሳሌ ለሁላችንም ይሆናል። መሪነት ምንድነው? ክርስትና ምንድነው?
አገልግሎት ምንድነው? መከራ ምንድነው? በሽታ ምንድነው? የእግዚአብሔርን ፈቃድ በመቀበልና በእንደዚህ አይነት ሁኔታ ከማለፍ ህይወት ውስጥ እያንዳንዱ ክርስቲያን ማሰብ የሚገባውና ማየት የሚገባው በምን አይነት ሁኔታ ነው የሚሉ ጥያቄዎች ከምን ጊዜው ይልቅ ዛሬ እየተነሱ ባሉበት ጊዜ የተዘጋጀ ስለሆነ ይህ መጽሐፍ በጣም ወቅታዊ ነው ብዬ ነው የምናገረው። አንድ ሰው አይደለም ያለው፣ ብዙ ሰዎች በአንድ ነፍስ ታስረው እንዳሉ ነው የገባኝና ያየሁትና በጣም አከበርኩት። እርሱንም ብቻ ሳይሆን ይሄንን ድንቅ ስራ በውስጡ እንዲሰራ የረዳውን እግዚአብሔርን በጣም አመሰገንኩኝ። እና ይሄ ሰው ተከራካሪ ነው፣ ለተራቡ አብሊ ነው፣ ለታመሙ እሱ ታሞ ያለ ማለት ነው። የርሱን ማንም ሰው እኔ ታምሜ መድኃኒት መዋጥ ሲገባኝ የኔን ትቼ ለሌላ ሰው ይሄ ለየት ያለ ነገር ነው። ስለዚህ ይሄ ነገሩ በጣም እንዳከብረው እንዳደንቀው ነው ያደረገኝ እና በጣም የተባረከ ሰው ነው። እንደማንም ሰው አልኖረም፣ እንደማንም ሰው አልሞተም። ትልቅ ምሳሌነት ጥሎ ያለፈ የወንጌል አርበኛ ማለት ይቻላል። እነ ሐዋርያው ጳውሎስ እኮ እንዲያረጉ እንዲያደረጉ የሚባልላቸው ድንቅ ስራቸው ነው። ይሄም ሰው ሊነገርለት ይገባል። ምክንያቱም እግዚአብሔር በሱ ውስጥ ያደረገው ድንቅ ነገር በቃ ላየው ለሰማው ሁሉ እጅግ አስደናቂ ነው የሚሆነው። ዲስ ዴይስ እንደምናየው ከሆነ ክርስትና መጽሐፍ ቅዱስ ጋር ያቆመው ይሄድና እነ ጳውሎስ እነ ጴጥሮስ ጋር ይደርስና ያቆማል። እንደዛ ግን መሆን የለበትም። እንደምናየው ከሆነ እዚህ መጽሐፍ ላይ በጣም ቀጥሏል። በጣም ጥሶ ነው የሄደው። እንደውም እግዚአብሔር በእነዚህ ሰዎች ላይ ምን ያህል ሊደሰት እንደሚችልም በደንብ ማየት እንችላለን። እና የሚሰጠንም ተስፋ ደግሞ ለካስ እኛም እንደዚህ መሆን እንችላለን የሚለውንም ሐሳብ ይሰጠናል። የዚህ መጽሐፍ ወቅታዊነት በተለይ መከራን በተመለከተ እንድናስብ የሚያደርገን ይመስለኛል። መከራ ሁለት አይነት እንደሆነ ማየት ይችላልው። አንደኛ የውጭ መከራ፣ ሁለተኛ የውስጥ መከራ። የቀደመው ዘመን ቤተክርስቲያን የምትሰደድበት፣ አማኞች ስለ እምነታቸው የሚነቀፉበት የሚታሰሩበት ውጫዊ መከራ ነው። ስደት የውጭ መከራ ነው። ሌላኛው መከራ የውስጥ መከራ ነው። የትዕቢት፣ የኔነት፣ ያፍቅሮተ ነዋይ፣ የተለያዩ መከራዎች። እኔ በአሁን ዘመን እግዚአብሔር ከሰጠን ነጻነት የተነሳ እነዛ የውጭ መከራዎች የሉም፣ የውጭ ስደቶች የሉም። መታሰር፣ መንገላታት፣ ወደ እንትን መጎተት የለም፣ መነቀፍ ምን የለም፣ ከስራ መባረር የለም። ግን ያኛው መከራ የውጭው አይኑር እንጂ የውስጡ አለ። በጣም በስቷል፣ ገኗል፣ ገንፍሎም እየወጣ ነው። ታዲያ በዚህ ውስጥ ያለን እኛ እንዴት መኖር እንዳለብን፣ እንዴት እግዚአብሔርን መውደድ እንዳለብን፣ እንዴት ቅዱሳንን መውደድ እንዳለብን፣ እንዴት ሰውን ሁሉ መውደድ እንዳለብን፣ እንዴት ታማኞች መሆን እንዳለብን፣ እንዴት ሙያችንን ማክበር እንዳለብን፣ እንዴት ቤታችንን መምራት እንዳለብን፣ እንዴት በደረስንበት ሁሉ የእግዚአብሔርን ስም ማስከበር እንዳለብን ይሄ መጽሐፍ ያስተምረናል። ስለዚህ ብዙ መጽሐፎች በዚህ ወቅት እንደተጻፉ አውቃለሁ፣ የተለያዩ ታሪኮች። ነገር ግን ይሄ መጽሐፍ በየትኛውም ሃይማኖት ውስጥ ላሉ ሰዎች፣ በየትኛውም እድሜ ደረጃ ላይ ላሉ ሰዎች፣ ለየትኛውም ጾታ፣ የትኛውም አመለካከት ላላቸው ሰዎች እንደ ሰው የህይወት ዘመናቸውን እንዴት መክፋት እንዳለባቸው የሚያሳይ ወቅታዊ ደግሞም ወቅት የማይወስነው መጽሐፍ እንደሆነ አይቻለሁ። ክርስትና ምን ማለት ነው ከተባለ ጥበቡ የምድረ በዳው እረኛ መጽሐፍ በደንብ ይመልሰዋል። ዛሬ ክርስትና ከስኬት ጋር ብቻ የተያያዘ ነው። የትም ስትሄዱ
ይሄ ተደረገልኝ እንደዚህ ሆነልኝ ወይም ደግሞ የሚመጣው መልእክት እግዚአብሔር እንዲያርጓል በቃ መንገድ ቀንቷል እንዲሆኑልሃል ትሄዳለህ ትሻገራለህ ነው ከመሻገር በፊት ግን መከራ ይኖርብሃል የሚል መልእክት የለንም ይሄ መጽሐፍ ግን ይሄንን ሁሉ ይናገራል ስኬት አለ መከራ አለ መከራ ደግሞ አንዱ የክርስቲያን የመሆናችንም ምልክት ነው ብዬ ነው ማስበው ስለዚህ ይሄ መጽሐፍ ክርስትና ማለት ምን ማለት ነው የሚለውንም ይፈታል ሲቸግረን ክርስቲያኖች ነን አልተረገምንም ማለት ነው ነገሮች ሳይሳኩ ሲቀር እግዚአብሔር ተለየን ማለት አይደለም ክርስቲያኖች ነን ማለት ነው የምንፈልገው ነገር ሳያገኘን ሲቀር ክርስቲያኖች ነን ማለት ነው እግዚአብሔር ከኛ ጋር አለ ማለት ነው ሲሳካልን ብቻ አይደለም እግዚአብሔር ከኛ ጋር ያለው በየትኛውም ሁኔታ ውስጥ ብናልፍ እግዚአብሔር ከኛ ጋር አለ ማለት ነው ስለዚህ ይሄ መጽሐፍ ይሄንንም ነው የሚናገረው እነዚህ ሰዎች የህይወታቸው ቫልዩ ወይም ደግሞ እሴት ምን ነበር ብለን እንድናይም ይመራናል እና በህይወታችን ያለን ክርስቲያናዊ እሴቶች ምን ይመስላሉ ዛሬ በተለያየ ምክንያት በተለያየ አስተምሮት በተለያየ ሰዎች ለመምር ተነስተን የጣልናቸው ነገሮች አሉ ወይም ደግሞ እንደማይጠቅሙ ከአንደኛው ጥግ ወደ ሌላኛው ጥግ እየተስፈነጠርን እነዚህን በመተዋችን በህይወታችን ላይ ያስከተሏቸው ብዙ አንካሳ ነገሮች እናያለን እነዚህ ሰዎች በዚህ መጽሐፍ ውስጥ ክርስቲያናዊ እሴቶቻቸውን ስናይ ስለ ጸሎት ያላቸውን ስለ እምነት ያላቸውን ስለ እግዚአብሔር ፍቅር ያላቸውን እንደገና ስለ እግዚአብሔር ፈቃድ ያላቸውን ስለ ጽናት ስለ ተስፋ ስለ ህብረት ያላቸውን በጉልህ የሚታይበት መጽሐፍ ነው መጽሐፉን ጀምራችሁ እስከጨርሱ ድረስ ህብረት የሚል ነገር ታገኙበታላችሁ ዛሬ ህብረት ማድረግ እንደማያስፈልግ ሁሉ እየወሰንን ያለንበት ጊዜ ይመስላል ግን ደግሞ እግዚአብሔር ሲጠራን ከራሱም ጋር ህብረት እንድናደርግ አድርጎ ነው የፈጠረን ሰው ብቻውን ይሆን ዘንድ መልካም አይደለም ለትዳር ብቻ አይደለም ያለ ህብረትም መሆን አይቻልም ጭምር ነው ትዳርም እውነት ነው ህብረት ነው ከወገኖች ጋርም ያለ አንድነት ህብረት ነው ሌላው ደግሞ ስለ ተስፋ ሰው የሚኖረው በተስፋ ነው ሰው ተስፋው ያለቀለት ያኔ ይሞታል ሁሉ እግዚአብሔርን ተስፋ ማድረግ የክርስቲያን ዋነኛ ነገር እንደሆነ በመጽሐፍ ቅዱስም የምንማረው ነው በዚህ መጽሐፍ ውስጥም ብዙ ተስፋዎችን የምናነብበት ነው የተፈጸሙ ያልተፈጸሙ ብለን ልንከፋፍላቸው እንችላለን ግን የሚገርመው ነገር እውነተኛው ተስፋ ሁሌ የሚፈጸም ነው ስለዚህ እግዚአብሔርን ተስፋ ያደረግን የምንኖረው ህይወት ነው በዚህ መጽሐፍ ውስጥ በጉልህ እናየዋለን ስለ ጽናት ትልቅ እሴት እናገኝበታለን መጽሐፉን ጀምራችሁ እስከምትጨርሱ ድረስ የእግዚአብሔር ፈቃድ የሚል ነገር ታነባላችሁ አንዳንድ ጊዜ አሁንስ አበዙት ደሞ ለዚህ እግዚአብሔር ፈቃድ ይጠየቃል እንዴ ሁሉ ልትሉ ይዳዳችሁና ግን ለካ ይጠየቃል ብለን እንድንደመድም የሚያደርገን አይነት ነገር እናያለን ለምሳሌ መጽሐፉን ስታነቡ ዶክተር ጥበቡ ከመርኮ ተመልሶ ወደ ሀገሩ ሊመጣ ሲል ኬንያ ነው ኢትዮጵያ መምጣት ያለበት ብሎ መጠየቅ ሞኝነት የሚመስል ግን ደግሞ ዋና የሆነ ነጥብ እናገኛለን እውነት ነው ኢትዮጵያ እሸለማለሁ ብሎ ቢመጣ ኖሮ ኬንያ ላይ እግዚአብሔር ያዘጋጀለትና የሚጠብቀው ነገር እንዴት ይተላለፍ እንደነበር ማየት ትችላላችሁና የእግዚአብሔር ፈቃድ በጥቃቅኗም የህይወታችን ክፍል እንደሚያስፈልግ በጣም ተመረበታለሁ እምነትን ብታነሱ አሁን የሚሰበኩ ስብከቶችን ያሉ አስተምሮቶችን ስታዩ ተደነግጣላችሁ አንዳንድ ጊዜ እምነት እግዚአብሔርን ማኑፕሌት የምናደርግበት መንገድ ይመስላል እምነት ግን ከእግዚአብሔር ጋር በተስፋ የምንኖርበት የህይወታችን ቁርኝት ነው እና ያለ እምነት እግዚአብሔርን ደስ እንደማናሰኝ መጽሐፍ ቅዱስም ይናገራል እግዚአብሔርን አምነው የዕብራውያን ጸሐፊ ሲጽፍ አንዳንዶች የሳትን ኃይል አጠፉ ይለንና አንዳንዶች ደግሞ በሰይፍ ስለታለፉ ሚል ደስ የሚል ሚዛን ያስቀምጣል በህይወታችን ለሚገጥመን ነገር እምነት የማምለጫ መንገድ ሳይሆን ፊታችን ላይ የተጋረጠውን ነገር የመጋፈጫ መንገድ ነው ስለዚህ በዚህ መጽሐፍ እምነት ምን ያህል ከፊታቸው ላለው ነገር የሚጋፈጡበት እግዚአብሔርን አምነው ወደፊት የሚያልፉበት የህይወት መረማመጃ እንደሆነ እኔ አይቻለሁ አሁን በእኛ በተለይ ለኛ ተውልድ ለኛ እንትን በጣም ብዙ የተሸረሸሩ መጽሐፍ ቅዱሳዊ ቫልዩዎች አሉ የሉ ቀብሪ ዳሃርን የጦርነት ዞን ያለባቸው ኤሪያዎች ምርጫ ውስጥ እኛ እንገባለን እግዚአብሔር ነው የሚመርጥልን ብሎ የሚሄደን
ከመቼውም ጊዜ ይልቅ እኔ የሚመስለኝ ነገር ትምህርት አሁን በጣም አለ። ምናልባት በዛ ዘመን እንደዚህ ጠንከር ያለ መጽሐፍ ቅዱስ ትምህርት ያለ አይመስለኝም። ምክንያቱም ከእናቶቼ ምናምን ሰማለሁ። እናቴ አንዳንድ የተሸወዱትን ነገር ስሰማ ምንድን ነበር እላለሁ። አሁን እኛ ብዙ እናውቃለን፣ ትምህርቱ አለ፣ ግን ለምን እንደሆነ አላቅም። አቅም የለንም፣ ጉልበት የለንም፣ መሄድ አንችልም። እነዚህ ሰዎች ግን በጉልበት በአቅም ነበራቸው። በተገለጠላቸው ነገር በቃ ይሄዱ ነበር እና ከምርጫው ነው የማየው። ቀብሪ ዳህርን አንመርጥም። ቃልም ልንጠቅስ እንችላለን። አሁን ጥንቃቄ ይጠብቃል፣ ማስተዋል ይጋርዳል ምናምን ብለን ጠቅሰን ነው በደንብ አድርገን አንሄድም። አልፎ ተርፎ እዛ ሀገር ከተከደ በኋላ እንደገና የግዳጅ ጊዜን ጨርሶ ምንን ጨርሶ ሲመለስ ሌላ ዶክተር ተደውሎለት በዛ ስፍራ መሄድ የለብህም ነገሩ በጣም ተደበራርቋል ምናምን ሲባል እኔ ሄዳለሁ። ይሄ ሰው ምን አይነት ሰው ነው ምናምን እንድል በጣም ያደርጋል። ጸሎትን፣ ትጋትን፣ ተስፋ ማድረግን በደም አንድ ላይ በቃ እንዴት አድርጌ እንዳየኋቸው በዚህ መጽሐፍ ላይ ልነግራችሁ አልችልም። ሰው አንዳንድ ጊዜ ተስፋ የሌለው ህይወት ብሎ ብዙ ጊዜ ያወራል። ግን ተስፋ ያለ የሌለ የሚመስልበትን ህይወት የምናየው በዚህ መጽሐፍ ነው። ሰዎች እንዴት አድርገው በቃ ራሳቸውን ተስፋ የሌለ በቃ ማንንም በማይመስል ሁኔታ ላይ እንዴት ራሳቸውን በእግዚአብሔር ሐሳብ ውስጥ ማስገባት እንደሚችሉ ምናየው በዚህ መጽሐፍ ነውና የህይወትን ለየት ያለ መለማመዶችን ማየት እንችላለን በዚህ መጽሐፍ ውስጥ ብያስባለሁ። እዚህ መጽሐፍ ላይ ብዙዎቹ ተብለዋል። እምነት፣ ጸሎት፣ ተስፋ፣ ፍቅር ብዙ ነገሮች እዚህ ጋር ተዳስሰዋል። ስለ እግዚአብሔር ቃል ምን ያህል ለእግዚአብሔር ቃል ስፍራ እንደነበረው ቤቱ በተለይ ጥበቡ በምርኮ ምድር በነበረበት ጊዜ ከቤተሰቦቹ ተለይቶ ከሀገሩ ተወጥቶ ከእምነት ከጎራው ሁሉ ወጥቶ ግን ያለ ቃል መኖር አልችልምና ይህንን ቃል ወደኔ የሚመጣበት መንገድ እንድሰጠኝ ብሎ በእግዚአብሔር ፊት ጸልዮ እንዴት በተአምራት እግዚአብሔር ያንን ነገር በእጁ እንዳስገባ ምን መለከተው ነገር አለና እጃችን ላይ ያለ አሁንኛ ሁላችንም በየቤታችን 10-5 መጽሐፍ ቅዱስ አለ። ለኛ የህይወትና የሽረት ጉዳይ አይደለም መጽሐፍ ቅዱስ። ብዙዎቻችን ቤታችን ሸልፍ ላይ ሆኖ ሳምንት ሳይነበብ ሊታለፍ ይችላል። እዚህ ሰው ህይወት ላይ ግን ምን መለከተው ቤተሰቡ ላይ ምን ሁሉ ጊዜ ልጆቹን ወደ ትምህርት ቤት ከመላኩ በፊት እግዚአብሔር ቃል አንብቦ ጸልዮላቸው እንደሚወስድ ኬንያ በነበረው ልምምዳቸው ላይም አይተናል። ስለ እግዚአብሔር ቃል ያላቸው ጥማት የነበረውን ክፍት ጊዜ ብዙውን ጊዜ ቃል በማንበብና በመጸለይ እንደሚያሳልፍ እንደነበረም እዛ ላይ እንመለከታልና የእግዚአብሔርን ቃል በተመለከተ በጣም አትኩረን እንድንመለከት ይሄ መጽሐፍ የሚሞግተን ይመስለኛል። ሁላችንም አጠገባችን አለ፣ እጃችን ላይ ያለ ግን እንደ ዋና ነገር ከሌላ ነገር ሁሉ አስበለጠ ያለሱ መኖር አልችልም ብሎ ነው የተናገረው እዛ ጽሁፍ ላይ ካስታወስኳችሁ ማለት ነው። ወይም እንደዛ ነው ያሰበው የተረዳሁት እኔና ያ በጣም ዋና እሴት እንደሆነ የክርስቲያን ጸሎት መልካም ነገር ነው። ሌላ ነገሮች መልካም ናቸው። ግን ያለ እግዚአብሔር ቃል ግን መሰረት ያረጋገጠ ቤት እንደማለት ነው ምን ኑሮ። ስለዚህ እግዚአብሔር ቃል ላይ ያለው የጠበቀ ግንኙነትና ትስስር እዚህ መጽሐፍ ላይ አይተናል። ያ በጣም ልንዳስሰው የሚገባ ነገር ነው። የእግዚአብሔር ቃል ዘመናዊነት የለውም። ትውልድ ቢቀየር ዘመን ቢቀየር ቴክኖሎጂው አድጎ ሰማይ ቢጠጋ ያው የእግዚአብሔር ቃል ነው የምናነበው። የሚለውጠው የሚቀርጸው እሱ ነው። የነዚህ ሰዎች ህይወት ታሪክ ቅድም ደጋግመን እንደተጠቀስ ነው የመንፈስ ቅዱስ ስራ ነው። ስለዚህ እኔ ሰምቻለሁ እየሰማሁም ነው። በጣም ታላቅ ስራ ይሰራል ብዬ ጠብቃለሁ። አንዱ ፓርት ኤልያስ እንደኛ ሰው ነበር ተብሎ እንደተጻፈ እነዚህም ሰዎች እንደነዚህ የእግዚአብሔር ባሪያዎች በቃ ያው ምስክሮች ሆነው ብዙ ትውልድን የሚቀይር የህይወት ነጸብራቅ ነው ብዬ አምናለሁ። እየሆነም ነው፣ ይቀጥላል ደግሞ እግዚአብሔር ይመስገን። ይሄ ሁሉ የተፈተነ ህይወት እንዴት በጽናት ቆመ ሲባል እግዚአብሔር ላይ ያላቸው ወይም እግዚአብሔርን ያወቁበት ዕውቀት ጤናማ ዕውቀት ነበር። እግዚአብሔር ይመስገን። አምላካቸውን የሚያውቁ ህዝቦች ይላል በዳንኤል መጽሐፍ ላይ እነሱ ብርቱዎች ናቸው ይላል። የብርታታቸው ምንጭ ወይም የእምነታቸው መጽናት ምክንያት ያመኑት ጌታ ወደ ህይወት የጠራቸው ያዳናቸው ጌታ የማይለወጥ እንደሆነ ገብቷቸዋል። የማይዋሽ እንደሆነ ገብቷቸዋል። አመፀኛ እንዳልሆነ ገብቷቸዋል። ሁኔታው ግራ የሚያጋባ ነው፣ እግዚአብሔር ግን እግዚአብሔር ነው። ስለዚህ ይሄ የመቆማቸው የመጽናታቸው ምክንያት ሆኗል እና እምነት ትልቁና ዋነኛው እሴታችን ነው። ምክንያቱም የዳነው በእምነት ነው፣ የምንኖረውም በእምነት ነው፣ የምንጸናውም በእምነት ነው።
ሰው እምነቱ ከተናጋ ህይወቱ ሁሉ ይናጋል። ሰው ደግሞ እምነቱ የሚናጋው የተስፋ ቃል የሰጠው የታመነው እንደሆነ ሲጠራጠር ነው። የእግዚአብሔር ቃል ሲናገር በግልጽ ይናገራል። በዮሐንስ መልእክት ላይ ሲናገር ከርሱ የሰማናት ቃል ይህች ናት ይላል። እግዚአብሔር ብርሃን ነው፣ ጨለማን በርሱ ዘንድ ከቶ የለም የምትልናት። ስለዚህ በህይወታቸው ጨለማ ውስጥ እግዚአብሔር ብርሃን እንደሆነ ያውቁ ነበር። ወይኔ እግዚአብሔር እዚህ ጋር ያለንን ሐሳቡ ሊቀይር ይሆን እንዴ? እግዚአብሔር ያለን ልክ አይደለም እንዴ? የጀመርነው ህይወት እሱን አምነን የገባንበት ኑሮ ወይኔ ጉድ አረገን አይሉም። በጭራሽ እግዚአብሔር እውነተኛ ነው የሚል አቋም ነበራቸው። እግዚአብሔር በሞትም ውስጥ ቢሆን ጻድቅ ነው የሚል ማንነት ነበራቸው። በጣም የሚገርመው በዶክተር ጥበቡ በታመመበት ጊዜ እንኳን የነበራቸው እምነት ስለ መዳን ሲያስቡ እግዚአብሔርን ከማወቃቸው ተነስተው ነው። እግዚአብሔርን ተስፋ አድርገው ነበር። ተስማምተው ደግሞ በቃ ጌታ ሆይ ልትወስደው ወደሃል ሲሉም አሁንም ያ እምነት ነበር የሚታየው። ለምን ዶክተርን በህይወት ቢኖር የእግዚአብሔር መልካምነት ላይ ተደግፈው ነበር። አይ ወሰደው ግድ የለም ሲሉ አሁንም እግዚአብሔር እንዳልተለወጠ ገብቷቸው ነበር የወሰኑት። አንድም ጊዜ በእግዚአብሔር ላይ ጥያቄ ሲፈጥርባቸው ይሄን ቤተሰብ አላየሁም። ለዚህ ይመስለኛል በጸሎት የሚተጉት። ሰው እግዚአብሔርን መጠራጠር ከጀመረ ለምን ይጸልይ? እግዚአብሔር ትንሽ ጨለማ አለ፣ እግዚአብሔር ትንሽ አመጽ አለበት፣ እግዚአብሔር ትንሽ አለመታመን አለበት ማለት ከጀመረ ማንም አይጸልይ። እግዚአብሔር ትንሽን የመርዳት አቅም ያንሰዋል። እግዚአብሔር ጸሎቴን ብዙ መልሶልኛል ይሄን ግን አይችልም የሚል ትንሽ ጥርጣሬ ካለበት ጸሎት እናቆማለን። ተስፋም ለምን እና የተስፋቸው ጽናት ጸሎት፣ እምነት፣ የእግዚአብሔር ፈቃድ እኔ ብቻ እግዚአብሔር የፈቀደው ይሁን እንጂ እኔ ወደ ቀብሪ ዳር ሄዳለሁ ሲል አሜን ትላለች። አረ ትንሽ አንዳንድ ጊዜ እኮ እንደ ባለ አይምሮ የምንለው ነገር አለ። እነሱ ጋር ግን እንደ ባለ አይምሮ ሳይሆን እንደ መንፈሳዊ ሰው ነው የኖሩት። እግዚአብሔርን ከማወቅና እንደ መንፈሳዊ ሰው ከመኖር ይልቅ አይምሮአቸው ሲቀደም አታዩ። አይምሮአቸው መንፈሳቸውን ሲከተል ነው መታየት። አይምሮአቸው የእግዚአብሔርን ሐሳብ ሲከተል እንጂ ለእግዚአብሔር ሐሳብ ሲገዛ እንጂ አንድም ቦታ በስሌት ሲኖር አታዩ። ይሄ እንዴት መነጨ እንዴት ሊሆን ቻለ ብለን ስናይ እግዚአብሔርን የተዋወቁበት መንገድ የተለየ ነው። ህይወታቸው ግን መልሶ ድጋሚ ይኖራል። በማን ውስጥ ይኖራል ካላችሁ በእኛ ውስጥ ይኖራል፣ ድጋሚ ይኖራል። ጥበቡ ይታገለናል እኮ አሁንም አንገት ለአንገት እየተናነቀን ይታገለናል ካልኖርክ እያለን በዚህ መጽሐፍ ውስጥ መስለኛል እንደዛ ፊል አደርጋለሁ። ምክንያቱም መጽሐፉን ካነበብኩኝ በኋላ የተሰሙኝ ስሜቶች አሉ። ምንድነው ስታንዳርዴን ወይም ደግሞ መኖር ያለብኝ እንደዚህ ነው ብዬ ስላመንኩኝ ከሱ ጋር ለማስተያየት ሞክራለሁ። ስለዚህ ለወጣቶች ለኛ ምን ይመክረናል? ይሄው ወጣቱ ጥበቡ እንደዚህ ሆኖ ኖሯል የሚል ሙግት የሚሞግተን ይመስለኛል። ስለዚህ ለኛ ለወጣቶች የሚሰጠን መልእክት ምንድነው? እንደዚህ አይነት ላይፍ እንደዚህ አይነት ህይወት ኖራችሁ ማለፍ ትችላላችሁ የሚል ትርጉም ይሰጠናል። የነሱ ሞት የኛን ህይወት ይሞግታል፣ የነሱ ህይወት ደግሞ የኛን በድን ያስለቅሳል። ለብዙ ሰው ነው መጽሐፉን የሰጠሁት። የገዛኋቸውን መጽሐፎች ሁሉ ነው ሰው ከጄ ላይ የተቀበለ የወሰደብኝና አንዲት ሚንገር ማድረጋት ልጅ መጽሐፉን አንብባ በጣም ወጣት ናት። የህይወቴን አቅጣጫ ለወጠው፣ ለካ እንደዚህ መኖር ይቻላል ብዬ አልኩኝ አለች። ለብዙ ሰዎች መጽናት፣ ተስፋ ማበብ ምክንያት የሆኑ ቤተሰቦች ናቸው። ስለ መጽሐፉ ጌታን እጅግ አድርጌ አመሰግናለሁ። ለብዙዎች አቅጣጫ የህይወት አቅጣጫ መለወጥ ምክንያት ሆኗል። ብዙ ሰዎች ሊያነቡት ይገባል፣ ወጣቶች ሊያነቡት ይገባል። የተጠራንበትን እውነት ጠብቀን እንድንኖር ጉልበት የሚሰጥ መጽሐፍ ነው። ለእግዚአብሔር ክብር ለመኖር እንድንናፍቅ በጣም ረድቶናል። ድሮኔ በሙሉ ወንጌል አገልግሎት ስጀምር ልጆችን ነበር ማስተምረው። በስደቱ ዘመን ልጆችን አስተምር ነበር እና እግዚአብሔርን መፍራት እያልኩ ሳስተምር አስታውሳለሁ። አንድ ትንሽ ልጅ ዛሬ ትልቅ ልጅ ናት። ምንድነው እግዚአብሔርን መፍራት አለችኝ። እግዚአብሔርን መፍራት ማለት መታዘዝ። ምንድነው መታዘዝ አለችኝ። መታዘዝ ማለት አባትሽ የሚነግርሽን፣ እናትሽ የምትነግርሽን፣ ወንድምቶች የሚነግሩሽን እነዚህን ነገሮች ማድረግ ነው አልኳት። በቃ ይሄ ነው እግዚአብሔርን መፍራት አለች። የዚህ ሰው ህይወት ግን ይሄንን ይናገራል። ይሄ መጽሐፍ ይሄንን ይናገራል። እግዚአብሔርን መፍራት ማለት ምንድነው? እግዚአብሔርን መፍራት ማለት
ከስራ ገበታ ላይ የጥይት ሩምታ መድፍ ሲወረወር አለመሸሽ ማለት ነው። እግዚአብሔርን መፍራት ማለት ኃላፊነት መወጣት ማለት ነው። እግዚአብሔርን መፍራት ማለት ትዳሩን ማክበር ማለት ነው። እግዚአብሔርን መፍራት ማለት ሚስቱን መውደድ ማለት ነው። ለሚስቱ እስከ ደም ጠብታ ልበለው እስከዛ ድረስ ዋጋ መክፈል ማለት ነው። ስለዚህ ይሄ አለን። ይሄን በጣም የበለጸገ በየትኛውም አቅጣጫ ልንጠቀምበት የምንችለውን መጽሐፍ አግኝተናል። ተመልካቾቻችን ጥበቡ የምድረ በዳው እረኛ በተሰኘው መጽሐፍ ዙሪያ የተደረገውን ውይይትና የተሰነዘረውንም አስተያየት በጥሞና ስለተከታተላችሁ ከልብ አመሰግናለሁ። እናንተም መጽሐፉን በማንበብ የበረከቱ ተካፋይ እንድትሆኑ በአክብሮት እየጋበዝኩ የምሰናበታችሁ ደራሲዋ ሊሻና ጎናፍር ነኝ። ጤና ይስጥልኝ። ኢትዮጵያዊ ሆኖ መገኘት ለሌላው ህብረተሰብ ዋጋ መክፈል መኖር ምን ማለት እንደሆነ የታየበት መጽሐፍ የሀገር ጉዳይ ነው። ዲፕሎማት ነው፣ ሐኪም ነው፣ አባት ነው፣ ሁሉንም ነው፣ ባል ነው። በሁሉም ስራ የተሰማራ ታላቅ የእግዚአብሔር ባሪያ ነበር። ከፍተኛ ፕሮፌሽናሊዝም ያሳየ ሰው ክርስቲያን ብቻ አይደለም፣ ፕሮፌሽናል ክርስቲያን ነው። ኤክሴል ያደረገ ክርስቲያን ነው። ለካ ክርስቲያን እንዲህ አይነት ህይወት መኖር ይችላል ያልኩበት መጽሐፉ የሚገኝባቸው ቦታዎች በሁሉም ራእይ መጽሐፍት መደብሮች፣ አዲስ አበባ በሙሉ ወንጌል ቤተክርስቲያን የመጽሐፍት መሸጫ መደብሮች፣ ምስራቅ መሰረተ ክርስቶስ መጽሐፍት ቤትና ስቴዲየም ዙሪያ በሁሉም የመካነ ኢየሱስ የምስራች ድምጽ መጽሐፍት መደብሮች፣ ሸዋ መጽሐፍት መደብር አውቶቡስ ተራና አርባ ምንጭ አልፋ የመጽሐፍት መደብር፣ ቡክላይት መጽሐፍት መደብር ብራስ ሆስፒታል ፊት ለፊት በጌቱ ኮመርሻል አንደኛ ፎቅ ኢማና የመጽሐፍት ማዕከል ቢሮ ቁጥር 101 ለናዝሬትና አካባቢዋ 0911 23 2673 0911 17 68 17 0911 41 67 81 ለሐዋሳና አካባቢዋ በሐዋሳ ሙሉ ወንጌል ቤተክርስቲያን የመጽሐፍት መደብር ነቀምትና አካባቢዋ 0923 21 2896 ተጨማሪ መረጃ ቢያስፈልጎ 0912 91 4460 0911 73 5121 0911 64 60 83 0911 24 9931 ይደውሉልን። ጥበቡ የምድረ በዳው እረኛ ከወዳጆ ምን ስጦታ ቢደርሶት ይወዱ ይሆን? እርሶስ ለወዳጆ ምን ስጦታ ሊገዙ ያስባሉ? አይጨነቁ። ጥበቡ የምድረ በዳው እረኛ የተሰኘው ተወዳጅ መጽሐፍ ሁለተኛው እትም በገበያ ላይ ውሎሎታል። መጽሐፉን ያነበቡት ስለ ጽናት፣ ስለ ተስፋ፣ ስለ እምነት፣ ስለ ትዳር ምንም የማይነካው ነገር የለም። እምነት፣ ተስፋ፣ ፍቅር እነሱ ነገሮች በጣም በጥልቅ የሚታዩበት መጽሐፍ የክርስትና የኑሮ ፍልስፍና ናይበታለው የሚሞግት መጽሐፍ ነው። እግዚአብሔር እሺ ከሚለው ከሚሰማው ከሚታዘዘው ሰው ጋራ ትልቅ ስራ እንደሚሰራ በዚህ መጽሐፍ አይቻለሁ። ጥበቡ የምድረ በዳው እረኛ ካንተ በፊት የቆሰሉ ብዙ አሉ ለወንጌሉ እንደኔና እንዳንተ በነፃነት ዘመን ያልተፈጠሩ ካንቺ በፊት የተሰዉ ብዙ አሉ ለወንጌሉ እንደኔና እንዳንቺ በነፃነት ዘመን ያልተፈጠሩ ከኛ በፊት ብዙ አሉ የተሰዉ ለወንጌሉ እንደኛ በነፃነት ዘመን ያልተፈጠሩ ሳይሉ ችግሬን ጨርቄን ማቄን በጽድቅ የኖሩ በጌታ የተጉ ለጌታ